ማዕበሉ ወጀቡ የሚታዘዝለት ይሄ ማን ነው? የእግዚአብሔር ልጅ ኢየሱስ ነው። ይሄ ማን ነው? ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር። የምናገርበት ክፍል የሚገኘው ኤፌሶን ላይ ነው። ሁላችንም አውጥተን ኤፌሶን ምዕራፍ 3ን ትንሽ ነገር ቶሎ ብዬ ላውራችሁና ብዙ ወደ ጸሎትም አልገባም። መኩየም ጥሩ ጸሎት ጸልዩዋል። ስለዚህ አሁን ወደዛ ውስጥ አልገባም። የእግዚአብሔርን ቃል ክብር ለመስጠት ተነስተን ቆመን እናነባለን። ምዕራፍ 3 ላይ ከቁጥር 14 እና 15 ላይ ያለውን እናነባለን። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ትልቀቱም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ድረስ ደርሳችሁ ትሞሉ ዘንድ አሜን። እጃችንን አንስተን እንጸልያለን። የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ቅዱስ ጌታ ዛሬ ተብሎ በተጠራ በድንቀኛ እጅ ተከሽኖ በተሰራ በዚህ ቀን ረብ ባለው ንግግር አንድ እርምጃ ስበህ ወደ ራስ እንድታስጠጋን እንተፈንቶና ልባሌ በሆነች ዓለም አንተነትህን አርቀን መልክህን አብረቅርቀን መኖር የምንችልበትን እውነት በእኛ እንድታኖር አንተ እንቁ ፍንካች እናመሰግንሃለን። ደናግል ውበትህን ከሩቅ አይተው የተደመሙብህ የዘላለም አባት መስክ መረፊያችን እግዚአብሔር ስምህ ይባረክ። ዛሬ በዚህ ጠዋት ደግሞ ታናሹ ሰው ባሪያ ባከበርከው ይልቅ በነፍስ ቤዛነት ወልደ ባመጣው ሕዝብ ፊት አንተነትህን ለመናገር ሲውተረተር ጸጋህ ይደግፈው። ሁሉ ግን ተጠቅሎ ላንተና ላንተ ክብር ብቻ ይሁን። ለሚሰሙ የሚሰሙበትን ለሚናገረው የሚናገርበትን ጸጋ በማደል በመሃላችን ሆን በክርስቶስ አሜን። አፈሲት ቁጭ በሉ። ጌታ ይባረክ። እስቲ አሜን በሉ። እግዚአብሔር አምላካችን የተባረከ ይሁን። ደጉ ጌታ ለዘላለም ስሙ ከፍ ይበል። የምናገርበት ሐሳቤ የምክንያቱ ምክንያቱ ምንድነው የሚል ነው። ትንሽ ነገር ነው የምናገረው። ለመሆኑ የምክንያቱ ምክንያቱ ምንድነው በሉት። አጠገባችሁ ያለው ሰው እግዚአብሔር አምላክ ደህና ናችሁ አይደል? ደህና ናችሁ? አጠገባችሁ ያለው ሰው ደህና ነው ወይ በሉት። እሺ አሁን ደግሞ እንደዚህ በሉት፣ ደህና ነህ በሉት። ማለት ደህና ማለት ግዴታ ነው በሉና ደህና ነህ በሉት። ጌታ ኢየሱስ ለዘላለም የተባረከ ይሁን። አሜን። እኛ በጣም ደህና ከመሆናችን የተነሳ ደህና ያለ መሆን ከፍተኛ እጥረት እያጋጠመን ነው አይደለ? እኔ ደግሞ በተለይ በዚህ 5 ዓመት ውስጥ በጣም ደህና ከመሆነ የተነሳ ደህና ያለ መሆን እጥረት በስፋት እያጋጠመኝ ነው። የሚቀጥለው ዓመት የሚያጋጥማችሁ ይሄና ይሄ ብቻ ይሆናል። ሌላ ስጋት እንዳይገባችሁ። ለምን ከተባለ የኔ ደህና ከሆነው ዓለም ደህና የሆነ ደህና ስለሆነ በደህና ደህና አድርጌ የምኖር ደህና ሰው ነኝ አይደል? ስለዚህ ነው ምንም ያልሆንኩት። ስለዚህ አጠገባችሁ ያለውን ሰው ዙሩና ያንተ ደህና ከሆነው ዓለም ደህና የሆነ ደህና ስለሆነ በደህና ያልሆኑትን ደህና አድርገህ የምትኖር ደህና ሰው ነህ በሉት። ንገሩት ባካችሁ። ይሄ ደህና ሰው ዛሬ እንዳይናጋ ደህናው እንዳይነቃነቅ ንገሩት በደንብ አድርጋችሁ። ያንተ ደህና ከሆነው ዓለም ደህና የሆነ ደህና ስለሆነ በደህና የሆኑትን ደህና አድርገህ የምትኖር ደህና ሰው ነህ በሉት። ደህና ሰው ተፈልጎ ቢታጣ የትም ዓለም ላይ ደህና የሚገኘው እኛ ጋር ነው። እኛ ደህና ነን። ደህና የሆነው በደህና ባንክ ሳይሆን በደህና አምላክ ነው። በዚህ ቤት ግን ምን ሆናቸው ነው? በኢየሱስ ክርስቶስ ስም እኔ እንደሆነ የማንንም እህል አልተተናኮልኩም። ቁርስ አካባቢም ዝር አላልኩም። 1 ወር ከ1 ሳምንቴ ነው እኔ እየበላሁ አይደለም እንዲሁ በጌታ ፊት ነው ያለሁት እና የማንንም ምግብ እንዳልነካሁኝ እርግጠኛ ስለሆንኩኝ ማንም ሰው ሊቀየመኝ አይገባም። በደንብ ጮክ ብላችሁ ተዋውሩ፣ ተነጋገሩ። ደህና ነህ? ለደህና ባንክ ሳይሆን ደህና አምላክ ነው ያስፈልገህ በሉት። ጌታ ይባረክ። ስለዚህ የምክንያቱ ምክንያቱ ምንድነው የሚለውን ነው የምናየው። ያነበብኩ ክፍል ኤፌሶን ምዕራፍ 3 ላይ ያለውን ሐሳብ ነው። ነገሬን አጠር ለማድረግ ነው እንደዚህ የምናገረው። ኤፌሶን ምዕራፍ 3 ላይ ያለውን ሐሳብ አንስቼ ነው ያነበብኩላችሁ። መጀመሪያ
ስለ ኤፌሶን መጽሐፍ ስለ ጸሐፊውም ደግሞ የእግዚአብሔር ሰው ትንሽ ነገሮችን ልናገርና በቀጥታ እምብርት ሐሳቡን አነሳለሁ። እንግዲህ እንደምታውቁት ሁለት አይነት ምክንያቶች አሉ በሰው ህይወት ውስጥ። አንደኛው በጎ ምክንያት ሲሆን ሁለተኛው ደግሞ መጥፎ ምክንያቶች ናቸው አይደለ? አንዳንዴ ጊዜ በህይወታችን በጎ ምክንያቶች የሚባሉ አሉ። እግዚአብሔርን ለማመስገን እግዚአብሔርን ለማክበር ከእግዚአብሔር ጋር ለመኖር ለማገልገል የምንፈጥራቸው በጎ ምክንያቶች አይደል? በጎ የምንላቸው ምክንያቶች እንዳሉ ሁሉ ደግሞ በጎ ያልሆኑ ምክንያቶች ለማፈንገጥ ከእግዚአብሔር ጋር አብሮ ላለመኖር ላለመቀደስ የምናቀርባቸው ምክንያቶች ደግሞ አሉ። ጥሩ ያልሆኑ እግዚአብሔር የማያደንቅልን ወይም ደግሞ መጥፎ የሆኑ ቅድም እንደነገራችን እህታችን ሁሉም በአንድነት ያመካኙ ጀመር። ክርስቶስ ኢየሱስ ካዘጋጀላቸው የራት ግብዣ የወጡ ሰዎች በተምሳሌት እንደተነገሩበት ሉቃስ ማለት ነው። እንደዚህ አይነት ሁለት አይነት ምክንያቶች አሉ። ዛሬ ግን የምንናገርበት ምክንያት በጎ የሆነው ምክንያት ያስፈነጠረን ምክንያት ዛሬ ላይ ለመድረሳችን ወደ ኋላ ስንመለከት የምናየው ነገር ህይወታችን ውስጥ እንዲፈጠር ያደረጉትን ምክንያቶች ነው ትንሽ የምዳስሰው። ጌታ ይባረክ። አሜን። የዚህ የኤፌሶን መጽሐፍ ጸሐፊ በሁላችንም ዘንድ እንደሚታወቀው ቅዱሱ የእግዚአብሔር ሰው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ የእግዚአብሔር ሰው ሐዋርያው ጳውሎስ ከ30 ዓመታት በላይ ጌታ ኢየሱስ ክርስቶስን ያገለገለ ወንጌል የሰበከ ምናልባትም ከ60ዎቹ ዕድሜ በላይ ወይም 65ኛው ዓመት አካባቢ ድረስ እግዚአብሔርን ሲያገለግል ቆይቶ በሮማ አደባባይ አንገቱን ተቀልቶ የሞተ ጀግና ክርስቶስ ኢየሱስን በሱነቱ ያኖረ የሱን ማንነት ስብዕና ሁሉ ገሎ ክርስቶስን በሱ በሕያውነት ያኖረ ትልቅ አንጋፋ የእግዚአብሔር ሰው ነው። በመጽሐፍ ቅዱሳችን ውስጥ 13 የሚጠጉ መጽሐፍቶች አበርክቶ ያለው ነው። ገሚስ አዲስ ኪዳን የሱ ነው እስኪባል ድረስ ሐዋርያው ጳውሎስ ትልቅ አበርክቶ ያለው የእግዚአብሔር ሰው ነው። ምናልባትም ደግሞ በአዲስ ኪዳን ስማቸው ኢንፍሉዌንሻል ከሆኑ ለምሳሌ ያክል ክርስቶስ የሚለው ስም 526 ጊዜ በአዲስ ኪዳን ውስጥ ተነስቷል። ኢየሱስ የሚለው 973 ጊዜ ተነስቷል። ጴጥሮስ የሚለው ደግሞ ስም 155 ጊዜ ተነስቷል። ልክ እንደዛ የሐዋርያው የጳውሎስ ደግሞ ስም በአዲስ ኪዳን ኢንፍሉዌንሻል ነበረ። በብሉይ ኪዳን እነ ዳዊት እነ ሙሴ በጣም ትልልቅ የስም ድርሻ እንዳላቸው ሁሉ በአዲስ ኪዳን ደግሞ 160 ጊዜ በተደጋጋሚ ስሙ የተጠራ የእግዚአብሔር ሰው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ከ46 ጀምሮ እስከ 67 ድረስ ወንጌል የጻፈ ክርስቶስ ኢየሱስን የሰበከ ትልቅ የእግዚአብሔር አንጋፋ ሰው። የመጀመሪያ የአፍ መፍቻ መጽሐፉ የነበረችው የገላትያ መጽሐፍ ነች። እሷን በ46 ነው የጻፈው። ሲጨርስ አገልግሎት መጨረሻ ላይ ሁለተኛ ጢሞቴዎስን በ67 ነው የጻፈው የእግዚአብሔር ሰው ሐዋርያው ጳውሎስ። ስለዚህ ነው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ 8 ስናይ በቃ ሃይማኖትን ጠብቄያለሁ፣ ሩጫውን ሮጫለሁ፣ ከዚህ በኋላ የጽድቅ አክሊል ተዘጋጅቶልኛል፣ ሊሄድ ነው ምናምን ብሎ የስንብት ደብዳቤውን መዝጊያ አድርጎ የተጠቀመው ጌታ ኢየሱስ የተባረከ ይሁን። በዚህ ጊዜና ወቅት ላይ ደግሞ የኤፌሶንን መጽሐፍ በጻፈበት ጊዜ 60ኛው ዓመት ነበረ። በ60ኛው ዓመት በወይኒ በነበረበት ጊዜ ከጻፋቸው መጽሐፎች አንዷ የኤፌሶን መጽሐፍ ትባላለች። የኤፌሶን መጽሐፍ 155 ቁጥርና 6 ምዕራፍ ነው ያላት። በ60ኛው ዓመት በእግዚአብሔር ቅዱስ ሰው በሐዋርያው ጳውሎስ ነው የተጻፈችው። ሐዋርያው ጳውሎስ ቅድም እንደነገርካችሁ በደማስቆ መንገድ ላይ ክርስቶስ ኢየሱስ ከተገናኘው በኋላ አብሮተ ክርስቶስን ካገኘ ዘመን ጀምሮ ለክርስቶስ እስከ መጨረሻው ድረስ ያለውን ነገር ጠርጎ ያገለገለ እግዚአብሔር ሰው ነው። ታውቃላችሁ ክርስቶስ ኢየሱስ በአይሁድ ጅራፍ አንድ ጊዜ 40 ሲገረፍ፣ ሐዋርያው ጳውሎስ ግን ያንን ጅራፍ 3 ጊዜ 40 ተገርፎታል። ስለዚህ የተነሳ ሰውነቱ ሁሉ ሳይቀር የተበጣጠቀ ምናልባትም ጳውሎስ ሲሰብካችሁ እንጂ አብሯችሁ ሻወር ሲወስድ እስከማትወዱት ድረስ በሰውነቴ በአካል በገላዬ ላይ ያንን የክርስቶስን ማህተም ይዤ ዞራለሁ እስኪል ድረስ ይህንን ግርፋት የቀመሰ እግዚአብሔር ሰው የተቀጠቀጠ የተገረፈ ከከተማ ውጪ አውጥተውት እንደ እባብ ቀጥቅጠውት እንደ ድመት ቀጥቅጠውት ሞቷል ብለው እርግጠኛ ከሆኑ በኋላ ትተውት ሲሄዱ በከተማ እምብርት ገብቶ ወንጌል የሰበከ እግዚአብሔር ዘመኑን ሁሉ በእጁ የያዘለት ትልቅ አንጋፋ እግዚአብሔር ሰው። እግዚአብሔር ይባረክ። እስቲ በደንብ አሜን በሉ። ጌታ ይባረክ። ሐዋርያው ጳውሎስ መዓት አይነት ነገር የሚወራ የሚጨበጥ የሚዳሰስ ነገር ያለው እግዚአብሔር ሐዋርያ ነው። መጽሐፉ ላይ መለስ ብዬ ለመናገር ልሞክር። መጽሐፉ የተጻፈው በኤፌሶን ላሉት ቅዱሳን፣ ኤፌሶን ውስጥ ቅዱሳኖች ነበሩ። ሐዋርያው ጳውሎስ በእስር ነው ያለው። የገጠማቸውን ነገር መፍትሄ ለማበጀት ብሎ ሐዋርያው እየጻፈ ነው ያለው። የኤፌሶን ከተማ ቻሌንጅ የበዛባት በጣም ውስብስብ ከተማ ናት። ከባድ ከተማ ናት።
በዛ ዘመን ላይ ከነበሩ አንጋፋና ተወዳጅ ከነበሩ ከተሞች መካከል አንዷ የኤፌሶን ከተማ። ለምሳሌ ጥንታዊ የነበረችው የቆሮንቶስ ከተማ ማነው? የግሪክ ከተማ ቆሮንቶስ አለች። እነ ሮማ አሉ፣ እነ አሌክሳንድሪያ አሉ። በጣም ሰዎች ለመኖሪያነት የሚመርጧቸው ትላልቅ የሚባሉ ከተሞች አሉ። ከነኛ ከተሞች መካከል እንደ አንዱ ወደብ ያላት የንግድ መንገድ በመሃሏ የሚያልፍባት ለብዙ ሰዎች የህይወትና የኑሮ ለውጥ ምክንያት የሚሆን ስራ በቀላል የሚገኝባት ከተማ አንዷ የኤፌሶን ከተማ። ከዚህ የተነሳ በዛ የዘመን ጥግ ከ300,000 ሰው በላይ በኤፌሶን ይኖርባት ነበር። አርጤምስ ተብላ የምትጠራ ሮማውያን ዲያና የሚሏት ጣዖት ደግሞ በከተማው እምብርት ነበረች እና ቤተ ጣዖቷ በጣም ትልቅ ከመሆኑ የተነሳ ከዓለም ዳርቻ ብዙ እርሷን የሚጎበኙ ሰዎች እግር ይበዛባት የነበረች ከተማ ነች። እቺ ከተማ እዛ የተነሳ በጣም ኢንፍሉዌንሻል ከመሆኗ የተነሳ እቺ ቤተ ጣዖት ወይም አርጤምስ የምትባለው ኢቭን ኢፍ በገንዘባቸው መጠቀሚያ ላይ ኒዮቆሮስ ተብሎ ተጽፎ እንደነበረ ይታሰባል። ኒዮቆሮስ ማለት የመቅደስ አለቃ ማለት ነው እና በብራቸው ላይ ኒዮቆሮስ የሚል ጽሑፍ ሁሉ ይነበብ ነበር። ሰዎች ወደ የትኛውም አይነት ግብይት በሚሄዱበት ጊዜ እግዚአብሔርን የማሰቢያ ቦታ እንዳያገኙ ተጽዕኖ በሰው ሁሉ አይምሮ ውስጥ ለመፍጠር የተደረገ እንደነበረ ይታሰባል። ምክንያቱም ማንም እግዚአብሔር አለ ብሎ እንዳያስብ ከጣዖቷ ውጪ እንዳያስቡ ብርቱካንም ሲገዙ፣ ሙዝም ሲገዙ፣ ቤትም ሲገዙ፣ መሬትም ሲገዙ እያንዳንዱ ሰው እጅም ኪስም ውስጥ ኒዮቆሮስ የሚለው የዚች የኤፌሶን ከተማ ብር ነበረ። ያንን ሁሉ ያየ ስለ ጣዖት ያስባል፣ ስለ እግዚአብሔር እንዳያስብ የሚያደርግ ትልቅ ተጽዕኖ ነበረ። እዚህ አይነት ተጽዕኖ ያለባት ከተማ ላይ ነው የእግዚአብሔር ሐዋርያ በቅባት የገባባት። ኢየሱስ ጌታ። እስቲ አንድ ሰው አሜን ይበለኛ። አንድ ሰው ለምን አሜን አይለኝ? ኢየሱስ ጎፍታል። በእንደዚህ አይነት ሲቹዌሽን ውስጥ የነበረች ከተማ አቂላና ጵርስቅላ የሚባሉ የወንጌል ጀግና ባልና ሚስቶች ዘር ይዘው ከተማዋ ላይ ገቡ። ወንጌል በዛ መንቀሳቀስ ሲጀምር ሐዋርያው ጳውሎስ ወደ ኤፌሶን ከተማ መጣና ቤት ተከራየ። ፕሬስ ጋድ ሳይ ቤት መከራየት ለካ እርግማን አይደለም፣ ደስ ይላል። ጌታ ይተባ ራሱ ጳውሎስ ቤት ተከራይቷል። 18 ወር ነው የኖረው። እኔ ራሴ ሲፈርማይ ነበርኩኝ እዛ። ጌታ ኢየሱስ የተባረከ። ለ18 ወራት ቤት ተከራይቶ በኤፌሶን ከተማ ይኖር ነበረ ጳውሎስ። ከዛ በኋላ ሐዋርያት ሥራ ምዕራፍ 19 እንደሚነግረን ሐዋርያው ጳውሎስ ለመጀመሪያ ጊዜ ወደ ኤፌሶን ከተማ የገባው በዛ ጊዜ ነው። ሲገባ የዮሐንስን 12 ደቀ መዛሙርት አገኛቸው። ከዛ በኋላ አንድ ጥያቄ ነው የጠየቃቸው። ለመሆኑ መንፈስ ቅዱስ ተሞልታችኋል የሚል ጥያቄ ሲጠይቃቸው የዮሐንስ ደቀ መዛሙርቶች እንዲህ ብለው መለሱለት፣ የለም ስለምትለው ነገር እምናቀው ነገርም የለም አሉት። እንኪያስ በምን ተጠመቃችሁ ሲላቸው ለንስሐ በውሃ ጥምቀት በዮሐንስ ተጠምቀናል ሲሉት እጁን ጫነባቸው ይላል። አጅሬው እኮ በቃ ሃሌሉያ አትጠራጠሩ መንግስተ ሰማይ ጳውሎስ እዚህ ጋር ቀጥሎ ሙሴ ነው የምንሆነው። የቅናት መናፍስት አሁን በመስኮት ይውጡ አረ ይላሉ። በዚህ በኩል አገቢም እንዲያርፈሽ በዚህም አለ ትርፍ። ጌታ ይባረክ። በጣም ነው የምወዳቸው ሁለቱን ለዛ ለማለት ጌታ ኢየሱስ የተባረከ ይሁን። በዘመኑና በወቅቱ ላይ በዛች በኤፌሶን ከተማ የነበሩት አንጥረኞች እየሸጡ ይተዳደሩበት የነበረው ጣዖት ገዢ አልባ ሆነ። ገዢ አጣ። ከዛ የተነሳ በአስፓልት ጎዳና ላይ ሁሉ ይዘውት ወጥተው 300 ብር የነበረውም በ3 ብር ሁለቱን እያሉ ቢሉ እንኳን ቢጮሁ ገዢ አጣ። ሐዋርያው ጳውሎስ በጣም ጃይንት ስለነበረ ላዩ ላይ በነበረው አኖይንቲንግ በጽዮን ተራራ ሁሉ ሳይቀር አጎና ተብሎ በሚጠራው ገበያ ሳይቀር ምስቅልቅሏን አወጣት ከተማዋ። የእግዚአብሔርን ጸጋና አቅም ይዞ በምድሪቱ ላይ ተገለጠ። በመንገድ ጎዳና ላይ ሁሉ ሰዎች ካጋንንትና ከህመም ይፈወሱ ነበር። ጌታ ይባረክ። አሜን አትሉም አይደል? መቼም እዚህ ከኬብሮን ደጆች ኩራታቸው እስቲ በደንብ አሜን። እና በቃ የእግዚአብሔር ሰው በተጽዕኖ ፈጣሪነት በኤፌሶን ከተማ ላይ አገለገለ። በኋላ የከተማው ቁጥቢ ወጣ። ቁጥቢ ማለት ከንቲባ ማለት ነው። የከተማው ቁጥቢ ሁሉ ወጣ። ከተማዋ ላይ የነበሩ ሰዎች ቢዝነሳቸው በሐዋርያው ጳውሎስ ቅባት ምክንያት ተዘጋ። ሰው አምላክ እየቸረቸረ መኖር አይችልም የሚለውን አራመደ። ጥቁሩ መጽሐፍ ሲገለጥ በዛ የዘመን ጥግ በኢትዮጵያ 50,000 ብር የሚገመቱ መጽሐፎች ከየቤቱ መንግለው አውጥተው አደባባይ ያቃጠሏቸው ይላል።
ኦልሬዲ ብሌስድ የሚለው ይሄ የመጽሐፍ ቅዱስ ክፍል የተባረክንበት አንድ የተባረክበት መባረክ የሚለው እዚያዊ የሆነው ሳይሆን እዛዊ የሆነው አሜን አትሉኝም? ስለዚህ ምዕራፍ 1 ምዕራፍ 2 ምዕራፍ 3 የሚነግረን ይሄንን ነው። አይታችሁ ከሆነ በሁለት ይከፈላል የኤፌሶ መጽሐፍ ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 የእግዚአብሔር ድርሻ፣ ምዕራፍ 4 ምዕራፍ 5 ምዕራፍ 6 የሰው ድርሻ አይደለ? በዚህ አይነት ከፍላችሁ ልትረዱት ትችላላችሁ ይሄን መጽሐፍ። ስለዚህ የመጀመሪያዎቹ ምዕራፎች ላይ የምታገኙት ኦልሬዲ ብሌስድ የሆንባቸውን ነገሮች አንስቶ ጳውሎስ ሲናገር አንደኛ በክርስቶስ ኢየሱስ ልጅ ሆናችሁ ይላል። በስመ አብ አቤት ፕሮፌት ቢያንስ አንተ እንኳን እዚህ ጋር ደርሰህ አትመለስም? በጌታ በላተ በስመ አብ ምራቅ ቆጥበህ ገንዘብ ቆጥበህ ትችላለህ እንዴ? ቱበል አንድ ሰው በ24 ሰዓት ውስጥ 1.7 ሊትር ምራቅ ያመነጫል። ተፍተህ አይደለም ውጣህ ጨርሰው ለምን ተዋት ወይ? ጌታ ኢየሱስ ስምህ የተባረከ ይሁን። እዚህ አንድ ሰው በደንብ አሜን አሜን ደናና ደግ ሮጥ ልበል። ምዕራፍ 1 የሚነግረን ስለ ሰማያዊው በረከት ኦልሬዲ ብሌስድ የሆንበት በረከት ምንድነው? ልጅነት ነው የሚለው ጳውሎስ። ከልጅነት በላይ ያለፈ ብሌሲንግ የለም። በላይ ቢሆን በታች ኦልሬዲ በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። ልጅ መሆን ጀነራል ከመሆን ያልፋል። ልጅ መሆን ፓስተር ከመሆን ያልፋል። ልጅ መሆን አፖስትል ከመባል ያልፋል። የእግዚአብሔር ማን ኦፍ ጋድ ከመባል ያልፋል። ልጅ መሆን አሜን አትሉኝም? ኦልሬዲ አለ በቃ ብሌስድ አድርጎናል አለ። በምን ሲባል በልጅነት፣ በምን ሲባል በጸጋ፣ በምን ሲባል በህይወት። እነኚህ ኦልሬዲ ብሌስድ የሆንባቸው ሰማያዊ በረከቶቻችን ናቸው። ኪሳዊ አይደለም እያወራ ያለው ኦልሬዲ ብሌስድ። እግዚአብሔር የተባረከ ይሁን። አሜን አሜን አሜን። ኦልሬዲ ብሌስድ ነን ካልንማ በመሬት ላይ ካለው የኑሮ ጣቢያና እንትን ከሆነማ መቀዋወሳችን አይሆንም። ኦልሬዲ እዚህ ብሌስድ ሆኛለሁ ብለሽ እጅሽን አጣምረሽ ብትቀመጪ እውነት ነው ይምሽ ከቤት ኪራይ ያባሩሻል። ካልሰራሽ የእጅህን ስራ ባርካለሁ ነው የሚለው እዚህ ስትሆኝ። እዛ ግን ኦልሬዲ ብሌስድ ነሽ። አሜን አትይኝም አይደል? እሺ ሌላ ጊዜ ስመጣ በደንብ እናገራለሁ። ከዛ በኋላ ምዕራፍ 1 ላይ በጉልህነት የተነገረው የመከፈት አይን ነው የተወራለት አይደለም የመግለጥና የመግለጥንና የጥበብ መንፈስ እንዲሰጣችሁ ለምናለሁ። እርሱም ደግሞ የልቦና የልቦናችሁ አይን ሲበራ ደግሞ የመጥራት ተስፋ የሚባል ነገር አለ። ና የተባልክበት ተስፋ ምን እንደሆነ ታውቃለህ። የርስት ክብር ባለጠግነት የሚባል ጉዳይ አለ መንፈሳዊ ዓለም ላይ። የርስት ክብር ባለጠግነት፣ በባለጠግነት የተጠቀጠቀ ርስት እንዳለ አንደርስታንድ ማድረግ ትጀምራለህ። ሶስተኛ ከሁሉ የሚበልጠውን የእግዚአብሔርን የኃይል ታላቅነት ታውቃላችሁ። which means ዲናሜስንና ፌብሮስን አንደርስታንድ ታደርጋላችሁ። ያ ማለት ምን ማለት ነው? ነገርን ካለመኖር ወደ መኖር መጥራት የሚችል የእግዚአብሔርን አቅም አንደርስታንድ ታደርጋላችሁ። ስለዚህ ጓዳችሁ ላይ ያለው እጥረት ሽብራችሁ አይሆንም። ለምን? ነገርን ካለመኖር ወደ መኖር የሚያመጣ የእግዚአብሔር ኃይልን አንደርስታንድ ስላደረጋችሁ ስለተረዳችሁ ማለት ነው። ምዕራፍ 2 ላይ መጣና ነበራችሁ በኃጢአታችሁ ምክንያት ሙታን ነበራችሁ። ልብስ ለብሶ የሚሄድ ሙት፣ ከረባት ለብሶ እንደኔ የሚሄድ ሬሳ፣ መኪና የሚነዳ ሬሳ ነበራችሁ። ሙታን ነበራችሁ። ፍጻሜያችሁ በዘላለም ሞት ውስጥ የተዘጋ ሆኖ ነው መኪና የምትነዱት ዘግታችሁ። ምርጥ ምግብ የሚበላ ሙታን ነበራችሁ። የሚገርም ስልጣን ያለው ሙታኖች ነበራችሁ። አሁን ግን በክርስቶስ ኢየሱስ ሆናችሁ ሕይወትን አገኛችሁ። አሁን እጮኛ አገኛችሁ ብል ተገልብጦ አሜን የሚል ሰው እኮ አይጠፋም። ሕይወት አገኛችሁ ስል yes of course ትላለህ እንዴ አንተ? እስቲ በደንብ አሜን አሜን ሃሌሉያ አሜን። ሕይወትን አገኛችሁ። በቀድሞ ምን ነበራችሁ? ጨለማ ነበራችሁ። አሁን ግን ብርሃን ሆናችሁ። እርቃችሁ ነበር፣ አሁን ግን ቀረባችሁ። ነበራችሁ ናችሁ ምዕራፍ 2 ነበራችሁ ናችሁ ነው። ምዕራፍ 3 አሁን እንዳነበብኩላችሁ አይነት ነገር የተነገረበት ነው። ምዕራፍ 4 ላይ ስንመጣ ስለ አንዲት ሃይማኖት፣ አንዲት እምነት፣ አንዲት ጥምቀት፣ አንድ ጌታ የሚለውን በመንፈስ አንደርስታንድ በማድረግ የመንፈስን አንድነትን ስለመጠበቅ ያወራናል። አሮጌ ስለሆኑ ነገሮችን አስወግዶ አዲስ ስለመልበስ ያወራል። ምዕራፍ 5 ላይ ስንመጣ ሶስትን ምልልሶች ያስረዳናል። አንደኛው በፍቅር ተመላለሱ፣ ሁለተኛ እንደ ብርሃን ልጅ ተመላለሱ፣ ሶስተኛ እንደ ጥበበኞች ተመላለሱ የሚለውን ያስተምረናል። ምዕራፍ 6 ላይ ስንመጣ በሁለት ከፍሎ ያስተምረናል። የመጀመሪያው ቤተሰባዊ ምክር ነው። የመጨረሻው ደግሞ መንፈሳዊ ሰው ጦርነት የሚባል ውጊያ የሚባል ነገር አለበት የሚለውን ያስተምረንና እንደ ሮማ ወታደር ምሳሌ አድርጎ በደንብ ያስተምራል ማለት ነው ጳውሎስ።
የኤፌሶን መጽሐፍ ማለት ይሄ ነው በጥቅሉ። ጸሐፊው እግዚአብሔር ሰው ጳውሎስ ነው። መጽሐፉም ይሄንን ነው የሚመስለው። ጠቅልል አድርጌ ምዕራፍ 3 ላይ መጥቼ ያለኝን ሐሳብ በድምዳሜ ስሰራ የተነሳውበት ክፍል ጋር ሐዋርያው ጳውሎስ ተንበርክኮ ነው የምናገኘው። አሁን ጳውሎስ እዚህ ቦታ ላይ የተንበረከከበትን ነገር ሲነግረን ባለ ምክንያት ነኝ ነው። የተደረጉ ምክንያቶች በሙሉ አስደራጊ ምክንያት አላቸው እያለ የሚያምን ነው ጳውሎስ። አሁን እዚህ ጋር የሆነውን የሆንኩት እዛ ጋር የተሆነልኝ ነገር ነው ያስኮነኝ ነው የሚለው። ጥሪኝ እባክሽ፣ ናዝሬት ጥሪኝ እባክሽ። አባካችሁን አሜን አሜን። አይዟችሁ ስጫውን ደስ እንዲላችሁ ብዬ ጌታ ኢየሱስ የተባረከ ይሁን። አሜን አሜን አሜን። የሚደረጉ ምክንያቶች በአስደራጊ ምክንያት ይደረጋሉ ነው አይደል? እምነታችንም እንደዛ። ሐዋርያው ጳውሎስ ምን እያወራ ነው? ዛሬ ተንበርክኬ ነው የምታገኙኝ። የት ሲባል አባትነት ሁሉ በተሰየመበት በአብ ፊት፣ አባትነት በተሰየመበት በአብ ፊት ተንበርክኬ ያለው። የተንበረከኩበት ዋና ኢሹ ኪሴንም ኪሳችሁንም ለመለወጥ አይደለም፣ ቤቴንም ቤታችሁንም ለመቀየር አይደለም። አንበርክኮኛል። ዛሬ ለሌሎች ትርፋማ እንድሆን ተቆራሽ ሆኜ እንድኖር ትላንትና እሱ ለኔ ተቆራርሷል። አየ በትላንትናው የህይወት ዘመኔ ላይ የተደረጉ እነኛ ምክንያቶች ዛሬ ለማደርገው ምክንያት ምክንያቶቹ እነሱ ናቸው። ለምን ሲባል እኔ ባለ ደማስቆ ነኝ። ደማስቆ ስላለኝ በብርሃን ዓለም ህይወቴን የቀየረ በመንገድ ጉዞዬ ላይ አሳዳጅ አንገላች ምንም ቢሆን ይሄን ባለማወቅ ያደረኩትን ኃጢአት ምህረት አገኘው ብሎ አንደኛ ጢሞቴዎስ ምዕራፍ 12 ምዕራፍ 1 ቁጥር 12 እና 13 እንደሚነግረን ጳውሎስ ደማስቆ የማይረሳ አገልጋይ ክርስቶስ ኢየሱስ በህይወቱ ላይ የሰጠውን አብሮት የተነካካበትን ንክኪ የሚያስታውስ ነው። ያ ምክንያት ነው አልቄ እንድኖር ያደረገኝ። አልቆ ለመኖር በፊሽካ አይጀመርም። እናቴ ትሙት ከዛሬ በኋላ ለጌታ ኖራለሁ በሚል አይኖርም። በመሃል ላይ የሚጀመር የለንም። በመሞት የተጀመረ ነው የኛ። ከትላንትና ወዲያ ትላንትና አምናና ካቻምና በህይወታችሁ ላይ ዛሬያችሁን የምትኖሩበትን አቅም የሚፈጥሩ ምክንያቶች ከሌሏችሁ በምንም ተአምር ክርስትናን አሸንፎ መኖር አይቻልም። ጳውሎስ ትላንት ዞር ብሎ ሲያዩ ደማስቆ መንገድ ላይ አግኝቶ በአብርሆተ ክርስቶስ የተገናኘው ድንቅ ክርስቶስ ህይወቱን ገቨርን አድርጎታል። ለዚህ ለማለቅ አቅም አያጣም። አያችሁ፣ የትላንት ምክንያት ካላችሁ፣ ቀራንዮ ካላችሁ፣ የተሞተላችሁ ከሆናችሁ ለመሞት አቅም አታጡም። ምንም አይሻለኝም ሰብካለሁ። እኔ እህል ሳልቀምስ ውሃ ብቻ እየጠጣው እያገለገልኳችሁ እናንተ አሜን ማለት አቃታችሁ እንዴ? እስቲ በደንብ አሜን በሉ። አሜን። ኢየሱስ ጎፍታዳ። አሜን 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 አሜን። ምክንያት ያለው ሰው አለ እዚህ። አየ ከዚህ በኋላ በማኒሜላ እንደሚነሳ የድሮ ላንድ ሮቨር 1 2 3 ብሎ ይቆማል። 1 2 ብሎ ከዛ በኋላ በብዙ ጡንቻ የሚነሳ መኪና ነበረ። እና እንደዛ በጉትጎታ አታመልክም። ከዚህ በኋላ እኮ ወንድሞች ባካችሁ እስቲ ብድግ በሉና እህቶች እስቲ በእልልታ ወንድሞች በጭብጨባ እየተባለ በብዙ ጉትጎታ አምልኮን ለማምጣት አንተን ማደረጃጀት ጡንቻ አንጨርስም። ከዚህ በኋላ ትሰማኛለህ? የተደረገልህ ምክንያት ትኩረት ካለ ለማድረግ ምክንያታዊ ነህ አንተ። እስቲ ጮና በደንብ አሜን በለኝ እስቲ። ሃሌሉያ። አይ እንደዛ ተለማምጠን አናኖርም። ቤተ ክርስቲያን አስራት አለ እስራት የለህም አስራት አንልም። አስራትን ካመጣት አመጣለህ፣ ካላመጣት ትነከዋለህ። ለምን ካልከኝ በአንተ አስራት የሚኖር ምንም ነገር የለም። በስርዓት ልትኖር ይገባሃል። የተደረገልህን አስራት የተቆረሰልህን ያንን ስጋ አስበህ ለክርስቶስ የምትሆነውን ነገር የምትሆነው አንተ ነህ። አንዱ ብዙዎቻችን ነው አይጎበኙኝም ይላል። አንተ ሉሲ ነህ ሆይ አንተን ዘመንህን ሙሉ ስጎበኝ ሙሉ ወንድሜ ካልጎበኘንህ መተህ ተጎበኝ። እዚህ መተህ ሉሲ እንኳን የተገኘች ሰሞን ከዓለም ሁሉ ህዝብ እየመጣ ይጎበኛት ነበረ። ከዛ አሁን ራሷ እየዞረች ትጎበኛለች። ሉሲ እንግሊዝ ሄደች፣ ሉሲ ጀርመን ሄደች ሲባል አልሰማችሁም? ለምን ሲባል ልትጎበኝ ራሷ። አየ ህዝብና በዛ እግዚአብሔር ይመስገን 6 7 ነበርን አለ ይጎበኛኙ ነበር። 600 እንዴት ይጎበኛል? ይከብዳል። ምናው 600 ጋር ጌት እየተጠበቀው አታገኝ አይሆን። ሰውየው ያልቃላ እንዲሁም ቀጭን ነው አስበው። በዚህ ላይ ደግሞ አንተን ሲጎበኝ
ና አንዳንድ ጊዜ ልትዘለል ትችላል። አታኩርፉ። የተደረገላችሁ ነው እዚህ የሚያኖራችሁ። አሜን አትሉም ወይ? አሜን አትሉም ወይ? እድል አልተሰጠኝም። ነቲንግ እሱ አይደለም እኛን ያኖረን ቀራንዮ ነው። ጎልጎታ ያለው የመስቀል ትዝታ ስቦ ያመጣው ሰው ሰንበዲ ያመጣው አይደለም። እዚህ ከራሚ ለክርስቶስ የተጨመረ ይሄ መስቀል የገባው እዚህ ቤት ይከርማል። አሜን። ልቀቀኝና አሜን በላይ በደም ሃሌሉያ። እንድትቀደስ ለምነንህ እንድትሰጥ ለምነንህ ምርጥ መዝሙርና ዘማሪ ፈልገንልህ እንደሱ አይነት ክርስትና የለም። አሪፍ ሰባኪ አይደለም የሚያኖር አሪፍ መስቀል ነው። አሜን praise god እዚህ በደም አሜን በለኛ። አለኝ ምክንያት ለእናንተ ሰማይ ይዤ ሰማያትን ሁሉ በፈጠረ አብ ፊት ስንበረከክ አለ። ከዛ ሲባል ሂዱና አንብቡት። በውስጥ ሰውነታችሁ በመንፈስ በኃይል እንድትጠነክሩ። ሰውየውን የሚያንበረክከው ጉዳይ ቸርቹ ላይ ስለሚሆን ጉዳይ ብቻ ሳይሆን ወይም ደግሞ የሰዎች የመኪና መቀየርና አለመቀየር ጉዳይ ሳይሆን የህይወታቸው ለውጥ ጉዳይ ነው። ኢቭን ቤቱን ረስቷል ሰውየው ሲንበረከክ ህዝብ ተሸክሞ ነው የሚንበረከከው። አየህ እቤቱ ያለውን ሶፋ የመቀየር እንኳን ጸሎት ካቋረጠ ቆይቷል። እምንበረከከው አለ ክርስቶስ ኢየሱስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ነው። አሜን። ለምን ሲባል ለኔ በደብረ ዘይት ተራራ ላይ የተንበረከከልኛል። ደማስቆ አትርሱ። ዳዊት ደማስቆ ነበረው። አየህ ሁሉ ጊዜ ሻል ያለ ምንጣፍ አምጥተው ሲያነጥፉለት ቀይ ግምጃ ሲያመጡለት ከበግረኛ ይላል አለው። አየህ እግዚአብሔር የት መንደር መጥቶ እንደተገናኘው የትላንትናው ያኛው ደማስቆ ያ ምክንያት ዛሬ አልቆ ለመኖር ብቃትን የሚፈጥር ምክንያት ትዝ ይበላችሁ። አሜን። የተሞተለት በገዳይነት አይኖርም። ሙተን እንድንኖር አቅም የፈጠረልን ለማገልገላችን ቀብድ ያልያዝ ነው። አገልግሎትንና አገልግልን አንድ ላይ ያልሰፋ ነው። የተሞተልን ነገር ስለምናስብ ነው። አለን ደማስቆ ትላንት አለን ይበሉ እስቲ። አሁን መሆናቸው ምክንያቶች እንደሆናቸው ያደረጉኝ ምክንያቶች አሉ። ዞር በሉ። ህይወታችሁ ላይ ድካም ሲሰማችሁ ጸሎት ሲያቅታችሁ ከትላንትናው የጥንካሬ ዓለም መውጣት መሽለክ ስትጀምሩ እባካችሁ ዞር በሉ። ህይወታችሁ ላይ ክርስቶስ መጥቶ ያደረጋቸው እነኛ ድርጊቶች ባለቃችሁበት ሰዓት ላይ መጥቶ የቀጠላት ነፍሳችሁ ሙሉ ሚኒባስ ተገልብጦ ከመሃል ፈልቅቆ ያወጣችሁን ውለታ ዞር እያላችሁ እግዚአብሔር መጥቶ እናንተን ቤት የታደገባትን ቀን እያሰባችሁ ምክንያት ይኖራችሁ ለምትኖሩት አቅም ይሆናችኋል። አሜን አሜን። ለሞኑ ምክንያቱ ምንድነው? ይሄ ነው። ደማስቆ አለን ከበግረኛ ነው የወጣሁት አለ ዳዊት። ጅንትል ልብዬ አሁን እዚህ የንጉሠ ነገሥታትን ልብስ ለብሼ ብታዩኝም ትላንትና ባለቁምጣ ባለበትር ነበርኩ። እናትና አባቴ ረሱኝ ተውኝ፣ እግዚአብሔር ግን ተቀበለኝ። ኢቭን የወለደ ረስቶኛ ቃል በማኒሜላ እንደሚነሳ ቀደም እንደነገርኳችሁ የድሮ አይነት ዕቃ እነኚህ ሰዎች እንኳን ተጠይቀው ልጅ የላችሁም ወይ እስኪባሉ ድረስ የለንም። አንቺ ወልደናል እንዴ ተባብለው እኮ ነው ትዝ ያላቸው። ወይ ሞት በረሳኝ። አንድ የሆነ ትንሽ ልጅ ግን ለመጣበት ዓላማ አይመጥንም ማለት ነው። ካልመጣ አንረፍቅም ማለት አስመጡት ተባለ። ወይ እናት አይመጣም አባት አይመጣም ሲል ና ያለህ እግዚአብሔር ነው። ትዝታው አይጥፋባችሁ፣ ስበሉ አይጥፋባችሁ፣ ስለብሱ አንቱ ስትባሉ፣ መኪና ስትቀይሩ፣ ቤት ስለውጡ፣ ዛጋም ወንበር ስታገኙ አይጥፋባችሁ። ባለ ውለታችሁ ነው። አሜን አሜን አሜን። ሲበደም አሜን በሉ። ልጨርስ ታው በየ ነገሬን ልጨርስ። ምንድነው ያንበረከከ ተብሎ ሲጠየቅ ምክንያት ስላለኝ ነው። እዛ ሉቃስ ወንጌል 22:39 የተንበረከከ ስለኔ እንደ ደም ለብ ነጠብጣቦችን ያንጠባጠባልኝ አለ። ትዝታ ለኔ ተንበርክኮ ተቆረሰልኝ፣ ለሌላ መቆረስ አይቸግረኝም ማለት ሞተልኝ፣ ለተቀበልኩት ዓላማ መሞት አያቅተኝም። ልቀቁኝ እያለቀሳችሁ አታባብሉኝ። በኤፌሶን ያላችሁ ቅዱሳኖች አሁን እኔ ልሞት ክርስቶስ ኢየሱስን በነገስታት ፊት ልሰብከው ልከናወን ልሰበሰብ ይገባኛል። አንተ የሚገርም እኮ ነው። ልሄድ እናፍቃለሁ ላየው። አቤት ጳውሎስ አሁን ብቅ አይበል እንጂ እኮ ልክ እንደኔ እድል አግኝቶ አሁን ሄብሮን ደጅ ቢመጣ የመጀመሪያው ጥያቄ ለእያንዳንዳችሁ ምን ይመስላችኋል? ቆም እንዳለ መቼ ነው የምሞቱት ቅዱሳን ነው እኮ የሚለው። መቼ ነው የምበሉት አይልም። መቼ ነው ቤት የምትሰሩት? ኧረ አትሞቱም ወይ? ምን ነው ቆያችሁ?
ቶሎ ቶሎ አትመጡም? ራጂያ ጋር እሱ ናፍቆቴ ዓለም ቢሄድ ብኖር ለእናንተ ጥቅም ነው። ቢሄድ ግን እኔ ነኝ ተጠቃሚ። ለምን? የናፈቀኝ ክርስቶስ ሞት ነኝ፣ መስፈራሪያ አይደለም። ቀድሜው ሞቻለሁ። ሃሌሉያ አሜን። አንድ ጊዜ አዲስ አበባ ስለሆነ ነገር ሰበኩኝ፣ ስለ ጉርብተኝነት፣ ስለ ዘረኝነት ምናምን ተናግሬ ወልጄ ወደ ናዝሬት እየመጣሁኝ እያለሁኝ መንገድ ላይ አንድ ስልክ ገባና ስልኬ ውስጥ ብድግ አደረኩት። ሰላም አንተ አለ። በኢየሱስ አንተ ብሎኝ የሚያቅሰው አለ እንዴ ብዬ አቤት አልኩኝ። ይሄ በየመድረኩ እየዞርክ ቢዝነሳችን ላይ የምትቆመውን ነገር ታቆማለህ አታቆምም? እንደፋሃለን እንገላሃለን አለ። ወይ የኔ አባት ሬሳ ሁለቴ አይሞትም። ቸኩል አሁን ሞጆ አካባቢ ደርሻለሁ። ወደ ናዝሬት እየሄድኩኝ ነው። የፈለከው ቦታ ጋር ጠብቀሃለሁ። ሬሳ አይሞትም አልኩት። አለ የሞት አትግደሉ፣ ያልሞተውን ስብናችሁን ግደሉ። የላከንን እንጂ የላኩንን አናወራም። አሜን አትልም አንተ? ሃሌሉያ። ይሄ አንሶብህ ያየው ህዝብ ምናልባትም በትንንሽ አዳራሾች ውስጥ ገብቶ ዝም ብሎ ሲጮህ የምታየው ህዝብ የተደማለት ነው። የነፍስ ቤዛነት ያገኘ ትልቅ ነው። ሰማይ በጣም ትልቅ ቦታ ያለው ነው። ያንተም ቢዝነስ አይደለም፣ የሰንበዲን ቢዝነስ፣ የክርስቶስ ቢዝነስ ናቸው። እግዚአብሔር ያሳያችሁ። አሁን ሰው እኛ ሰፈር ሞተ፣ ሬሳ ነው። ተጣልታችሁት ነበር ከዚህ በፊት። ሰውየው ሞተ፣ ሬሳ ነው፣ እዚህ ጋር ወድቋል። መታችሁ አሳያለሁ። እሺ እንገናኛታለን። እሺ እደፋ እናቴ ትሙት እሺ ትላላችሁ ወይ ካላችሁ እሱ ተነስቶ እናንተ በሞቱ ነው የሚሻለው። ምክንያቱም እሱ ሞቶ እናንተ በቁማችሁ ሞታችኋል። አይሆንም አይደለ? ተስፈራሪ አይደለሁም ማለት ጳውሎስ። ጨርሼ ቀድሜ ሞትን ተቀላቅየው የክርስቶስ ኢየሱስ መገናኛ መንገዴ እንደሆነ አንደርስታንድ አድርጌ ኗሪ ነኝ። ከዚህ ለሞት ከተዘጋጀ ስጋ እንደውም የሚያወጣኝ ነው የናፈቀኝ። ናና አውጣኝ ጎልጉለኛ አይነት ነው። ወይኔ ሰው ቢኖር ዛሬ ጌታ አንድ 6 ሰው አሰጠኝም አሜን የሚል ጌታ ይባረክ። ምክንያት አለኝ አለና ወደ 6 ነጥቦች እዛ ቦታ ላይ ተናግሯል። አሁን ግን 6ቱን ነጥቦች ወይም 3ቱን ለመናገር አልችልም። አንዷን ብቻ ልናገር። በውስጥ ሰውነታችሁ በመንፈስ እንድትጠነክሩ ነው መንበረከከው የሚል ስለዋን ብቻ አልና ዓላማዬ ያንበረከከኝ ጉዳይ የተንበረከከ ትላንት ስላለኝ ነው። እኔ ደማስቆ ያለኝ ሰው ነኝ። ክርስቶስ አንደርስታንድ አድርጌ ገብቶኝ አሁን ስንበረከክ ግን ከኪሳችሁ አልፋለሁ፣ ልባችሁ ሰፈር እሰራለሁ። ምን በውስጥ ሰውነታችሁ በመንፈስ ጠንካራ እንድትሆኑ ቸርች የሚያስፈልጋት በውስጥ ሰውነቱ በመንፈስ የጠነከረ እንጂ ቦርዴ ጠጥቶ ዳምፔል ሰርቶ ሰውነቱ የፈረጠመ አይደል። ውስጥ ሰውነት የሚባል አለን። እኛ 2 ሰውነት ነው ያለን። የላኛው ሰውነት አለን። እሱም ጥሩና ሸጋ ቢሆን ሸጋ ነው፣ ምንም ችግር የለውም። አንዳንድ ሰው እኛን ሲያስፈራራን እናንተ ጋር እንደውላለን። ጥሩ ነው። አሁን ብራዘር በመኖሩ እኔ ኩራት እየተሰማኝ ነው ከፊት ለፊት። ከሱም ቀጥሎ ደግሞ እንደዛው አለልኝ። ስለ ጫፌን እነካለሁ ብትሉ አሰልፌ እወጣለሁ። በዚህ ጋር ማኳለች። ጌታ ይባረክ። እስቲ ለምን አሜን አትሉ? ነገር ግን አለ ጳውሎስ ሁለተኛው ሰውነት ሳስቶና መንሙኖ በጉዳት እንዳይኖር በውስጥ ሰውነታችሁ በመንፈስ እስቲ በደንብ አንድ ሰው አሜን ይበለኝ። ሃሌሉያ ሃሌሉያ አሜን። ቦልድ እንድትሆኑ ኢየሩሳሌም ከባድ ድንጋይ ያረግሻለሁ፣ ማንም ብድግ ያረግሽ። የሚያነሳሽ የለም። ሊያነሳሽ ቢፈልግ ራስሽ ላይ ይወድቃል፣ ቢወድቅብሽ ይቆስላል። እኔ ነኝ አለ። ምን ከባድ ድንጋይ ማረግሽ። ቦልድ የሆኑ አማኞች ያስፈልጉናል። የኛን የፊት ከፊል ዳመናመት እያዩ የማይተዳደሩ አይደል? ማሚ ሰሞኑን ኢግኖር አድርጋኛለች ብለው ቸርችን ኢግኖር ማያረጉ አይደል? ሰሞኑን ወርሺፕ ለኔ እየተሰጠኝ አይደለም ብለው ወርሺፕ የሚያደርጉ እዚሁ ለመኖር ብቃትና ምክንያት ያላቸው በውስጥ ሰውነታቸው ቦልድ የሆኑ የጠነከሩ እዚያዊ ያልሆኑ እዛ ጨርሰው እዚህ የሚመጡ
ለሰባኪ ስቃይ የማይሆኑ ለዘማሪ ስቃይ የማይሆኑ ሰማይ ይዘው የሚገኙ አሜን አትለኝም? በውስጥ ሰውነታቸው በመንፈስ የጠነከሩ ሰዎች ቸርች ላይ ሲበዙ አቤት መሪዎች፣ አቤት ለፈውስ ሲቀል፣ አቤት ለመዝሙር ሲቀል፣ አቤት ለአገልግሎት ሲቀል አሜን አትለኝም ወይ? አሜን አትለኝም ወይ? ኖሮት አይደለም ባይኖረው የሚያኖረው ነገር ያኖራል ያገኛል። እንደዚህ በመንፈስ እንድጠነክሩ ነዋል። በመንፈስ በውስጥ ሰውነቱ የጠነከረን ሰው ማንም ሰው አይነቅለው። አሜን አሜን አሜን። እቺን ልናገርና ላብቃ። አንድ ጊዜ ሁለት ባልና ሚስቶች ሆነው በጣም ራባቸው እና በጣም ርቧቸው ወደ ሆቴል ሄዱ። አንድ ሬስቶራንት ሄዱ። በጣም ርቧቸዋል። ገና እየገቡ ነው የሚያጨበጭቡት። ሄሎ አስተናጋጅ ሄሎ ገና አልተቀመጡም እኮ ስለራባቸው አልተቀመጡ። ሄሎ ብለው ቁጭ አሉ። አሁንም ያጨበጭባሉ። አስተናጋጁ አልመጣ። ሄሎ አራዳ አንድ አስተናጋጅ ጀነን እያለ መጣ። ቀስ ብሎ ምን ፈለጋችሁ? ቀስ አትሉ አለመጡ። አራበው ምን ያርግ? አሳቂ አንቺ አራበሽ እኔ ነኝ የራበኝ። አራበው ምን ያርግ? መጥቶ መልታዘዝ አረ ባልየው አይቶት አታ ምግብ አስተናግደህ እንደዚህ ሆንክ። የዓለም ዋንጫን ብታስተናግድ ምን ልትሆን ነው? ቆይ ለማንኛውም አለ ምን አለ? ስጋ ፍርፍር፣ ፓንታ ፍርፍር፣ ስጋ በሽሮ፣ ስጋ በጎመን፣ ስጋ በምስር። አይዟችሁ ምሳ ሰዓት ላይ ጠራሁባችሁ። አላበላል በቃ አባክን ቶሎ በልና አንዱን አምጣልኝ። ምን ላምጣላችሁ? ስጋ ፍርፍር አምጣሽ። በቃ ሄዲ በእናትህ ርቦናል። እሺ ቶሎ በል እሺ አለ። እሺ አይ ይዤ መጣ ሄደ። ከዛ መልስ አለ። ተመለሰ መጣና ይቅርታ ጨው ይኑረው አይኑረው ማለት ወይኔ ኧረ ርቦናል ትንሽ ብቻ አድርግበት እሺ እንዳታበዛ በቃ ሄዲ አሉት። እሺ ብሎ ሄደ። አሁን መልስ አለ። ተመለሰና ይቅርታ በነጭ እንጀራ በጥቁር ሰውየው አበደ። ኧረ በእናትህ ባገኘው ስራው በቃ በአንዱ ስራው ችግር የለም በቃ ምናምን አለ። እሺ ብሎ ሄደ። አሁንም ተመለሰ። ይቅርታ ሳልጠይቃችሁ ፍርፍሩ ባልጫ ይሁን በቀይ ወጥ ይሁን ወይኔ ኧረ በእግዚአብሔር ይሻለው ኧረ በእናትህ በቃ ሂድ እሺ በቃ በቀይ ወጡ በቀይ ይሁን እሺ መጣ አይዟችሁ ሄደ። አሁን ተመለሰ። ይቅርታ ሶሪ ፍርፍሩ በትሪ ይሁን በአገልግል ይሁን አበዱ በእናትህ በትሪ አምጣው በትሪ እሺ ብሎ ሄደ። አሁንም ተመለሰ። ይቅርታ በጣም ይቅርታ የሚጠጣ ሳልታዘዛችሁ እኮ ምን ላምጣ? ወይኔ ኧረ በእግዚአብሔር ልንደፋ ነው። አምቧና ኮካ አምጣል። እሺ አሁንም ተመለሰ። ኦይ ሶሪ ይቅርታ ከፍሪጅ ይሁን ከውጪ ይሁን እናንተ እንኳን ሰለቻችሁ አይደል? ምንልሱ የራበውን አስቡ። በኋላ አበዱ። በጣም ተናደዱ። ተነሽ ባልዩ አበዱ። ነኑ ጣንት ምን አይነት አይደለም አረጋሽ ተረጋጉ። ደርሶ አሁን እኮ ያመጣለሁ። ተረጋጉ። ዞር ባለልኝ በቃ እንደውም ሂድ ባለቤቱን ጥራል። እንደውም አንወጣም። ቁጭይ ባለቤቱን ጥራ። እሺ ይጠራላ። እሺ መጣው። አሁን ተመልሶ መጣና ሴትዮዋን ነው ሰውየውን ነው አሁን አልቻለም ባልየው
ሚስትየውም አልቻለችም። ደም ትክትከች ወደ ላይ ወጣ። ታዲያ በቃ ትሰማለህ? ሁለተኛ እዚህ ቤት እሺ ምን አለው ይሄ ነኝ ብለው ወጣው። እርቧቸው ዓላማቸውን ሳያሳኩ ተመላልሶ ነቀላቸው። ሰሙኛላችሁ? በውስጥ ሰውነታችሁ በመንፈስ ስትጠነክሩ ተመላላሽ መከራ፣ ተመላላሽ ችግር፣ ተመላላሽ የቸርች ወሬ ከቦታችሁ አይነቅላችሁ። አሜን። አዲስ አሜን ይበለኝ። በኃይል የጮና አልነቀልም ይበለኝ እስቲ። ሃሌሉያ። ተመላልሰው ሳይጎለጉሉን ቀርተው እንዳይመስላችሁ 30 ያገለገል ነው። ቦልድ ሆነንባቸው። በውስጥ ሰውነታችሁ ከጠነከራችሁ ችግር ከቸርች አይነቅላችሁ። ከእግዚአብሔር ልጅነት ቤት ውስጥ አያወጣችሁ። እኔ ይገርመኛል የዘንድሮ ዩቲዩብ ስታዩ ብቅ ይልና ሳምባዲ ትላንትና ወንጌላዊ ነበርኩ አሁን ወንጌላዊ ብቅ ትልና የሆነች እንትና በትላንት ወዲያ እኮ ነብይ ነበርኩ አሁን ግን አስማት የተወጋ ይሁን። ይሄ ወልጃጃና ገልጃጃ መንፈስ ነው። እግዚአብሔር ይሁን ክርስቶስን በጥንቃቄ ያወቀ በውስጥ ሰውነቱ በመንፈስ የጠነከረ ሰው አለኝ ብሎ እኮ የእግዚአብሔር ቤት ተትቶ አይኬድም። እንዳንሄድ እዚሁ አብረነው እንድንቆይ መከራም ስደትም ችግርም ወሬም ጥላቻም ብዙም ነገር ዓለም ያለባት ቤተክርስቲያን ውስጥ እንድንኖር ያደረገን በ12 ቁጥር ሚስማር ሳይሆን በፍቅር ሚስማር መስቀል ላይ የቆየው ክርስቶስ ነው። አሜን። ያመነ ደስ ያለው ሰው አሜን ይበለኝ። እንደ ኢየሱስ ያለ ማንም የለም። ምክንያቱ ምን ይሆን አላችሁ? ቀራንዮ የህይወታችሁ ጠዋት ላይ የተደረጉ ትልልቅ ነገሮች በትንንሽ ነገሮች ምክንያት ጀርባ እንዳንሰጥ የሚያደርጉን እውነቶች እኛ ቤት አሉ። የክርስቶስ ኢየሱስ የውለታ የብድራት አሻራ ያለበት ሰው አፈንግጦ መሄድ እስከማይችል ድረስ በቀራንዮ ተሰፍቷል። ክብር ለእግዚአብሔር ልጅ ይሁን። እልልታ ጭብጨባ ለታረደው በግ በደንብ ይበቃል።